አንተን ነው የወሰደችብኝ። እንዴት ማለት? ያኔ እሷ ከመምጣቷ በፊት እኔ እናንተ በምንም ነገር ተጣልተን አናውቅም እና እሷ መታ ግን አንተን ወሰደችብኝ። ቆይ ምን እያልሽ ነው? በጣም ነበር የምናፈቅር። አንተ ግን አንድ ቀን እንኳን እንደ ሴት አይተኸኝ አታውቅም ነበር። ባዩሽ ምንድን ነው የምታወሪው? አንተን ስትወስድብኝ ሜላትን አንተ እኔንም ትጠላኝ ጀመር። እኔ እኮ ጠላሽ የነበረው እኔና ሜሉን ለመለያየት በምታደርጊው ጥረት እኮ ነው። ወድጄ ይመስልሃል? አንተን ስለምፈልግ እኮ ነው ያንን ሁሉ ነገር ሳደርግ የነበረው። ለጓደኛሽ ባል እንደዚህ ገና እድሜ ልክሽን እዚሁ ትበሰብሻታለሽ። እሱም በጊዜ ሂደት እናየዋለን። ግን በድጋሚ ንገር፣ ባደረግኩት ነገር ቅንጣት ታህል ጸጸት አይሰማኝም። እሺ? ወይኔ ምላት የሆነ ነገር አቅዳልሽ ማለት ነው። እንደዛ መሰለኝ። ሞቼ ነው ቆሜ። እኔ እኮ ላለፉት መልካም ጊዜ ያስል ነው እንጂ እኔ ለሷ አንሺ ነው። አንቺ በጣም ጥሩ ልጅ ነሽ። እኔ ደግሞ አንቺ ማስቀየም አልፈልግም። ምን አድርገ ነው የምታስቀይመኝ? ልቤ ወደ ፍቅር እያደላል ማለት ሀና፣ እውነቱን ስነግርሽ እኔ እያፈቀርኩሽ ግን እያወቅሁ ደግሞ አስራ እየተሸልከኝ ነው። እንደዚህ ግራ ላጋባሽ ስላልፈለግኩ በጊዜ ልርቅሽ ፈለጉት። ግን እኮ ምንም እንድትይኝ ያለብሽ ራስሽን ጠብቂ። አሁን ላይ ሀና እዝራን ያፈቀረች ይመስላል። በስተመጨረሻ አሁን ላይ መለያየት አለብን፣ ያን ያህል መቀራረብ የለብንም። ምክንያቱም እኔ ከቀረብኩሽ እያፈቀርኩሽ ነው፣ ልቤ ወደ ፍቅር እያደለብኝ ነው። የኔና ያንቺ ፍቅር እዚህ ጋር ማብቃት አለበት፣ መቆም አለበት ብሎ ሲላት ሀና በጣም ተከፍታለች። እንደውም እሱ ሲሄድ ለማልቀስ ሁላ እየዳዳች ነበር። ይሄ ነገር ደግሞ ሀና ጥሩ ልጅ ስለሆነች ጥሩ ልብ ስላላት እንዳትጎዳ እሱ ተቀይሞ ከእሷ እንዲለይ እንዳትፈልግ ስለማትፈልግ ብቻ ነው እንደዚህ ያዘነችው። ይህ ብሎ ደግሞ እንግዲህ እንደዚህ ማሰብ ያሳስባል ማለት ነው። እሷም ታፈቅረዋለች ማለት ነው። ግን ደግሞ በአሁኑ ሰዓት እንደዚህ ያለ ግንኙነት ውስጥ እዚህ ፍቅር ውስጥ መግባብ እንደሌለባት ይህን ነገር በልቧ ምቃ ታኖረዋለች ማለት ነው። ይህን ነገር እስካሁን ድረስ ምንም ያወቅነው ነገር የለም። እዝራ ብቻ ነው እንዳፈቀራት እና ከእሷ ጋር መሆን እንደሚፈልግ ወይም ደግሞ የፍቅር ፍላጎት የፍቅር ጥያቄ ካቀረበላት እሷን እንዳያጣት ወይም ደግሞ እሷን ካፈቀራት ጊዜ በኋላ ከተለያዩ እንዳይጎዳ በሚለው ነገር ፈርቶ ነው አሁን ላይ እንለያያላትና እሱ እንደሚያፈቅራትና እንደሚወዳት ግልጽ ያደረገው ማለት ነው። የሀና ነገር ደግሞ እዚህ ጋ ያወቅነው ነገር የለም። ባለፈው ከትምህርት ቤት ወጥቶ እዝራ ወደ አባቱ ቢሮ እንደመሄድ ግን ወደ እሱ ቤት ሄዶ እንዲሁም ደግሞ ወደ ስራ ቦታ አብረን መሄድ አለብን፣ ከአንተ ጋር መቆየት አለብን ብላ ነው ሀና ያን ነገር ነግራው ነበር ማለት ነው። ግን ደግሞ በመሀል ምላሴ ደውሎ ወደ ቤት ጠራት እንጂ ይሄን ስናይ ምናልባት ደግሞ ሀና እዝራ ልታፈቅረው ትችላለች ብለን እናስባለን ማለት ነው። ይሄ ነገር ደግሞ ለምላሴ ትልቅ ዱብዳ ነው የሚሆንበት። አሴር እስካሁን ድረስ ለሀና ያለውን ፍቅር አልነገራትም። ምንም ያሳያት ነገር የለም እንደሚወዳትና እንደሚያፈቅራት። እሷ ደግሞ እንደ ወንድሟ ነው የምታየው፣ እንደ ምስጢራ ጓደኛዋ ነው የምታየው እንጂ እንደዚህ እስከዛሬ አሴር ላይ ያለትን ስሜት አላየችውም። ወይም ደግሞ ይወደኛል ያፈቅረኛል ብላ ራሱ ልትገምት አልቻለችም እስከዛሬ ድረስ። ምክንያቱም እስከዛሬ ያሳያት አክት ስለሌለ ማለት ነው። እሷም ደግሞ ከእሱ ጋር መኖር ትፈልጋለች፣ መጫወት ትፈልጋለች። ግን በወንድምነት በሚለው ነው እንጂ እህት ከወንድሟ ጋር እንደምትጫወተው ነው እንጂ ከእዝራ ጋር የምትጫወተው ከአሴር ጋር ግን አሁን ላይ ከእዝራ ጋር መኖር ብዙ ጊዜ እንደምትፈልግ ይህን ስሜት አሴር ጋር ሆና ለአሴር አላሳየችውም ማለት ነው። አሁን እንግዲህ አሴርም ያረፈደ ይመስላል፣ ሊነጠቅ ነው። ያው ለሀና ያለው ፍቅር ትንሽ ያረፈደ ይመስላል። እሷ ደግሞ ቀደም ብላ እዝራን ካፈቀረችው አሴር ምንም ማድረግ አይችልም ማለት ነው። እሷ ደግሞ እዝራን አፈቀረች ማለት አሴር ደግሞ ቀደም ብሎ አፍቅሯታልና እነሱ እንግዲህ እዝራና ሀና አብሮ የመኖር ፍቃዳቸው ሰፊ ነው ማለት ነው። እንግዲህ ያው አሴር በነፃ መቅረቱ ነው ማለት ነው። ምክንያቱም በመጀመሪያም እዝራ ሀናን ለማፍቀር መጀመሪያ ላይ እሷን ለማጥናት ከትምህርት ቤት ለማስጠናት ቀርቧት ነበረ።
ግን ደግሞ ፈተናው ካለቀ በኋላ እዛው ትምህርት ቤታቸው እንዲቀጥልና አብረው እሷ ጋር እንደሚሆን አብረው ያው ምን ፈልጎ ነው የሚከታተለኝ ምናምን እያለች ነበር ሀና የሚለው ነገር ተጠራጥራ ነበረ። ግን ደግሞ ከእሷ ጋር እንዳይሆን መንገድ ላይ እንዳይጠብቃት ያን ነገር ነግራው ነበር። ግን ደግሞ እዝራ እኔ እኮ በንጹህ ጓደኝነት ነው አንቺን መቅረብ የምፈልገው እንጂ ሌላ ነገር አስቤ አይደለም እያላት ነበር። ከዛ ወዲህ ነው እንግዲህ ሀና ለካ እንደዚህ አስቦ ነው እንዲህ ብላ ከእዝራ ጋራ ተቀራርባም አብራ መጫወት ጀመረች። በዚህ መሀል ደግሞ የሚፈጠረው ነገር አይታወቅም። ምናልባት ሀና ስቀርበው እዝራ በጣም ጥሩ ሰው የእሱን ባህሪ የእሱን ማንነት ስትረዳ እሷም ደግሞ ሰው ነች እና ልታፈቅረው ትችላለች ከመቀራረብ አንጻር ማለት ነው። እንግዲህ ምናልባት መጨረሻ ላይ እሱ ተለይቷት ራሽን ጠብቂ ብሏት ከሄደ በኋላ እንደዚህ ተከፍታ ልታለቅስ የደረሰችው እሷ ጋም ይሄ ስሜት ሊኖር ይችላል፣ ልታፈቅር ትችላለች። እዚህ ጋር እንግዲህ ያወቅነው ነገር የለም ማለት ነው። ሌላው ነገር ደግሞ የሜላት ነገር ነው። ሜላት ከዚህ በፊት ስለ ባዩሽ ነግራ መስፍንንም ደግሞ ደብቀው ነበር። ስለ መስፍን ጸባይ ስለምታውቅ ይገላታል ወይም ደግሞ አንድ ነገር ያረጋታል፣ ባዩሽን ይጎዳታል፣ እንደውም በፊትም ይጠላታል፣ አሁንም ደግሞ የባሰ ይጠላታል ብላ ነበረ። ያው ይህን ነገር ከሰማ ራሱ መቆጣጠር አይችልም፣ ሄጄ ካልገለኳት ነው የሚለው በሚለው ነበር የደበቀችው ከመስፍን ደብቃ እስከ ዛሬ ድረስ ያቆየችው ማለት ነው። ግን አሁን መጨረሻ ላይ ነግረዋለች። ይህን ነገር እኮ ያደረገችው ባዩሽ ናት፣ እኔንም ከጀርባ የመታችኝ እሷ ናት ብሎ የተፈጠረውን የተደረገውን በሙሉ እስከ ዛሬ ድረስ የተካሄደውን ሁሉ ለመስፍን ነግረዋለች። እና እሷም ደግሞ ስለምፈራው መስፍንም ደግሞ ተናዶ ስሜቱን መቆጣጠር አቅቶት ሁላ ባዩሽን ሄጄ ካልገደልኩ ብሎ ነበር። እዛ ቤት እንግዲህ ይህን አመፅን ሲያስነሳ የነበረው ምላሴ ለዚህ ነበር። እንግዲህ ለሀና ደውሎ ሌሎቹን ሰዎች ላይ ሊሰማ ይችላል፣ አንቺን ላይሰማ ይችላል፣ አንቺን ግን ይሰማሻል። ቤት ውስጥ ተሰሚ ስለሆንሽ እስኪ አባዬን አነጋግረውና ይሄን ነገር እንዲያቆም ብሏት ነበረ። ለዛም ነው እንግዲህ ሀና ወደ ቤት መታ መስፍንን ይሄን ነገር እንዲያቆም ይሄን ነገር እንዲተውና ባዩሽን ሕግ እንዲቀጣት ለህሷን ለሕግ እንዲተውና እያለች ነበር መስፍንን እየነገረችው ያለችው እንጂ መስፍንን በቃ እሱ ብሎ ቢለቁት ራሱ እስር ቤት ነው ያለችው ባዩሽ። ኦልሬዲ ከመቼም እዛ እስር ቤት ገብቶ እሷን በጠያቂ ጠርቶ ወይም ደግሞ በዛ በመስኮቱ ጋር ካልገደልኩሽ የሚል ከሆነ እሱም ደግሞ እሷ ጋር አብሮ እስር ቤት መግባቱ አይቀርም ማለት ነው። እና ሀና እዚህ ጋር በጣም ጥሩ ነገር ነው ያደረገችው። መስፍንን እዛ ጋር ያንን ነገር እንዳያረግና ራሱ እንዲቆጣጠር ወደ ራሱ እንዲመለስ ማድረጓ ማለት ነው። በስተ መጨረሻም እንግዲህ እሱ እዚህ ነገር ቤተሰቡን አመስግኗል። ሁሉም ቤተሰብ ሰምቶ እንዴት እኔ አልሰማውም ብሎ በፊት ላይ ተናዶ ነበር። ግን አሁን ደግሞ ቁጭ ብሎ ተረጋግቶ ሲያስበው በተረጋጋ ስሜት ሲያስበው ባዩሽ እስር ቤት ከመግባቱ በፊት መስፍን ይሄን ነገር ቢሰማ ኖሮ እሷን ካልገደልኩ ብሎ ወይም ደግሞ የሆነ ነገር ካላረጓት ብሎ እሷ ላይ ጥቃት ማድረሱ ወይም ደግሞ መጉዳቱ አይቀርም ማለት ነው። ይሄ ነገር ደግሞ መስፍንን ወደ እስር ቤት ያስገባዋል ማለት ነው። ግን አሁን ላይ በተረጋጋ ስሜት ሲያስበው ያኔ ስላልነገራችሁኝ በጣም አመሰግናለሁ፣ ትክክለኛ ውሳኔን የወሰናችሁት እያላቸው ነበር ማለት ነው። ግን ደግሞ እንደዛም ሆኖ ስለ ባዩሽ ጉድ ሰምቶ ባዩሽ ሁሉ ነገር እንዳረገችው ሰምቶ ራሱ ሄዶ መጠየቅ ፈልጓል። ምን ምክንያት ቢኖራት ነው ባዩሽ? ምን አድርገናት ነው? ምን በድለት ናት ነው ይሄን ነገር ሁሉ ያረገችው? የሚሆን ነገር እንግዲህ ማወቅ ስለሚፈልግ ሄዶ ደግሞ ከነ ሰላም ጋራ ከነ ምላሴ ጋር ሄዶ ጠይቋት ነበር። ባዩሽ ግን እዛ ጋር ያወራችው ባረገችው ነገር ምንም እንደማትጸጸት እና ምንም እንደማይቆጫት ነው። እስካሁን ድረስ የምታረገው ነገር ሁሉ ስህተት እንደሌለው ነገር እና ይሄን ነገር ደግሞ እድል ካገኘች ያንን ነገር እንደምትደግመውና ደግማ እንደምታረግ እንደማትል ነው ወደኋላ እንግዲህ በጣም መስፍን ደግሞ ተናዶ ነበር። ምንድን ነው ችግርሽ ብሎ ሲጠይቃት ከዚህ በፊት ለእርግብ የነገርኳትን ነገር ለሱ ነግረዋለች ማለት ነው። እንግዲህ መስፍንም ደግሞ ከዚህ በፊት የሚያውቀው ነገር የለም። ባዩሽና መስፍን ነበረ ጓደኝነት ያላቸው።
ሜላት ደግሞ ከጊዜ በኋላ ነው ወደ እነሱ ህይወት የገባችውና የእነሱን ግንኙነት ትንሽ ያበላሸችው ማለት ነው። የባዩሽና የመስፍን ግንኙነት ደግሞ ሊበላሽ የቻለው ባዩሽ መጀመሪያ ላይ ታፈቅረው ነበረ መስፍንን። ያ ፍቅሯን ደግሞ ልነግረው አልቻለችም፣ አልገለጸችለትም። እሱም ደግሞ ሊያውቅ አልቻለም። እኔ ከአንተ ፍቅር ይዞኛል ብላ ካልነገረችው ሊያውቅ አይችልም። እና በዚህ መሀል ነበረ የባዩሽና የእነሱ የመስፍን እንትን ያለው ማለት ነው። ባዩሽ ደግሞ ያው ለሜላት በጣም ጥላቻ አላት ማለት ነው። መስፍን ዛሬም ሲያወራ የነበረው እነሱን ለመለያየት ብዙ ነገር ለፍታለች። እነሱ እስከሚጋቡ ድረስ ብዙ ነገር አድርጋለች። መስፍን ደግሞ እንዲጠራት ብዙ ነገሮችን አርጋ ነበር። በተለይ ደግሞ ስለ እናት ስለ አስቴር ብዙ ክፉ ነገር ነግራት ነበረ። ስለ እነሱ ጥላቻ እንዲኖረውና እነሱን ርቆ እዚሁ እንደተለመደው ከባዩሽ ጋር እንዲኖር ነበር። መጨረሻ ግን ይሄ ጥያቄ ፈጥሮበት ነበረ። ምን ሆና ነው እንደዚህ ድረስ እኔ እንደምወዳትና እንደማፈቅራት እያወቀ ሜላትን እንድጠላት ታረገው ይሄን ያህል የምጠራው የሚለው ነገር መልሶ ደግሞ እሷን እንዲጠላት አረጋት። ባዩሽ ምን አይነት ሰው ናት? ለምንድን እንደዚህ የምታረገው የሚለው ነገር ቀርቦበት ባዩሽ ደግሞ እንግዲህ መልሳ እኔ ለመስፍን ያለች ይህን ሁሉ ነገር እያረኩ እሷ ደግሞ እሱን ወደ ራሴ ለመመለስ ሁሉ መስዋዕትነት እየከፈልኩኝ ደግሞ ለምንድን ነው የሚጠላኝ የሚል ነገር ድጋሜ ደግሞ መልሶ ለመስፍን ጥላቻ ፈጠረባት ማለት ነው። አሁን ላይ እንግዲህ መላውን ቤተሰብ ለማጥፋት ወይም ደግሞ ለመበቀል እያደረገች ያለችው ለዛ ምክንያት ደግሞ መስፍንም ዛሬ ነው የሰማው። ከዚህ በፊት እንደምታፈቅረው ዛሬ እንግዲህ የሰማው ማለት ነው። ለካ እንደዚህ